የባለ ሀብቱና የዓሣ አጥማጁ አስገራሚ ታሪክ። አንድ ስኬታማና በጣም ሀብታም የሆነ ነጋዴ ለዕረፍት ወደ አንዲት ትንሽ የባህር ዳርቻ መንደር ይሄዳል። በባህሩ ዳርቻ ላይ ሳለ አንድ አነስተኛ ጀልባ የያዘ ዓሣ አጥማጅ ጥቂት ትላልቅ ዓሦችን ይዞ ሲመጣ ይመለከተዋል። ባለ ሀብቱ ወደ ዓሣ አጥማጁ ቀረብ ብሎ እነዚህን ዓሦች ለማጥመድ ምን ያህል ጊዜ ወሰደብህ ሲል ይጠይቀዋል። ዓሣ አጥማጁም ጥቂት ሰዓታት ብቻ ብሎ መለሰለት። ባለ ሀብቱ በመገረም ታዲያ ለምን ረዘም ላለ ሰዓት ቆይተህ ብዙ አታጠምድም አለው። ዓሣ አጥማጁም ይህችው ለቤተሰቤ የዕለት ጉርስ ትበቃኛለች አለው። ባለ ሀብቱ ቀጠለ፣ እሺ የቀረውን ጊዜን በምን ታሳልፋለህ? ዓሣ አጥማጁም ፈገግ ብሎ ጠዋት ዘግቼ እነቃለሁ፣ ጥቂት ዓሦችን አጠምዳለሁ፣ ከዚያም ከልጆቼ ጋር እጫወታለሁ፣ ከባለቤቴ ጋር ዕረፍት አደርጋለሁ። ምሽት ላይ ደግሞ ወደ መንደሩ ጎራ ብዬ ከጓደኞቼ ጋር ቡና እየጠጣን እንጫወታለን፣ ሕይወቴ ሙሉ ናት አለው። ባለ ሀብቱ ሳቀና እንዲህ የሚል ምክር ሰጠው፣ እኔ በቢዝነስ ማስተርስ ያለኝ ሰው ነኝ። ላግዝህ እችላለሁ። አንተ ከዚህ ይልቅ ረዘም ላለ ሰዓት ዓሣ ማጥመድ አለብህ። በምታገኘው ትርፍ ትልቅ ጀልባ ትገዛለህ። በዚያ ትልቅ ጀልባ ደግሞ ብዙ ዓሣ አጥምደህ የጀልባዎች ድርጅት ታቁማለህ። በመጨረሻም የራስህን የዓሣ ማቀነባበሪያ ፋብሪካ ትከፍታለህ። ከዚያም ከመንደሯ ወጥተህ ወደ ትልቅ ከተማ ትሄዳለህ፣ ቢዝነስህን በዓለም ዙሪያ ታስፋፋለህ። ዓሣ አጥማጁም ይህ ሁሉ ለመሆን ስንት ጊዜ ይፈጃል ሲል ጠየቀ። ባለ ሀብቱ ከ15 እስከ 20 ዓመት አለው። ከዚያስ አለ ዓሣ አጥማጁ። ባለ ሀብቱ በኩራት ከዚያማ ትልቅ ሀብታም ትሆናለህ፣ ድርጅትህን በከፍተኛ ዋጋ ትሸጥና በሚሊዮን የሚቆጠር ብር ታገኛለህ አለው። ከዚያስ ሲል ዓሣ አጥማጁ ደገመው። ባለ ሀብቱ ከዚያማ ጡረታ ወጥተህ ወደ አንዲት ትንሽ የባህር ዳርቻ መንደር ትሄዳለህ፣ ጠዋት ዘግይተህ ትነቃለህ፣ ጥቂት ዓሣ ታጠምዳለህ፣ ከልጆች ጋር ትጫወታለህ፣ ከባለቤት ጋር ዕረፍት ታደርጋለህ፣ ምሽት ላይ ደግሞ ከጓደኞች ጋር ቡና እየጠጣህ ትዝናናለህ አለው። ዓሣ አጥማጁም ቀስ ብሎ ባለ ሀብቱን ተመለከተውና ታዲያ አሁን እያደረግኩ ያለሁት እሱን አይደለም እንዲህ አለው። ብዙዎቻችን ነገ ደስተኛ ለመሆን ዛሬን በጭንቀትና በሩጫ እናሳልፋለን። ነገር ግን እውነተኛ ደስታ ያለው በገንዘብ ብዛት ሳይሆን ባለችን ነገር ረክተን ከምንወዳቸው ሰዎች ጋር በምናሳልፈው ጥራት ያለው ጊዜ ነው። ሕይወት ሩጫ ሳይሆን ጉዞ ናት። በጉዞ ውስጥ ያሉትን ውብ ነገሮች ማስተዋል አትርሱ። እናንተስ በሕይወት ውስጥ ዋናው ግባችሁ ምንድነው? ሀብት ወይስ የአእምሮ ሰላም? ይህ ታሪክ ካስተማራችሁ ለሌሎችም እንዲደርስ ሼር አድርጉት። ይህን መሰል አስተማሪ ታሪኮች እንዲደርሷችሁ ገጹን ፎሎ በማድረግ ቤተሰብ ይሁኑ። ደህና ሁኑ።